ሰላም ጤና ይስጥልኝ የኤንኤ ዴይሊ ኒውስ ተከታታዮች፣ ዛሬ በዓለማችን ላይ ትኩረት የሳቡ አበይት መረጃዎችን ይዘን ቀርበናል። በዩክሬን ኦዴሳ ከተማ በደረሰ አሰቃቂ የድሮን ጥቃት ንጹሃን መገደላቸው ተሰምቷል። በሌላ በኩል በለንደን የፍልስጤም ደጋፊ መሪዎች ጥፋተኛ መባላቸው ከፍተኛ ውዝግብ አስነስቷል። የእነዚህንና የሌሎች ዜናዎች ዝርዝር አሁን እናቀርባለን። አብራችሁን ቆዩ። በሩሲያና ዩክሬን ጦርነት አሁንም የንጹሃን ህይወት መጥፋት ቀጥሏል። የዩክሬን ባለስልጣናት እንደገለጹት በኦዴሳ ላይ በደረሰ የሩሲያ ጥቃት ሁለቱም የ75 ዓመት ዕድሜ ያላቸው ዩክሬናውያን ባልና ሚስት ተገደሉ። ሩሲያ በዩክሬን ደቡባዊ የወደብ ከተማና በአቅራቢያዋ በሚገኝ አካባቢ ላይ ተከታታይ የድሮን ጥቃቶች ሰንዝራለች። እንደ ዩክሬን ባለስልጣናት መረጃ ከሆነ ጥቃቱ የመኖሪያ ህንጻዎችን ያደቀቀ ሲሆን በአንድ የውጭ ሀገር የንግድ መርከብ ላይም ጉዳት አድርሷል። ሐሙስ ሌሊት የተሰነዘሩ ጥቃቶች ቢያንስ 13 ሰዎችን አቁስሏል። በተለየ ሁኔታ በተፈጸመ ሌላ ጥቃት ደግሞ ባልና ሚስቱ ሲገደሉ ሌላ አንድ ሰው ደግሞ መቁሰሉንም የዩክሬን አደጋ ጊዜ አገልግሎት ዘግቧል። የአካባቢው ወታደራዊ አስተዳደር ኃላፊ ሰርሂ ሊሳክ የአደጋ ጊዜ ሰራተኞች በውስጥ ስራቸውን እያከናወኑ ሳለ አንዱ ህንጻ በእሳት ሲጋይ ሌላኛው ደግሞ በአንድ በኩል ተገንጥሎ የሚታይባቸውን ምስሎች አጋርቷል። እሳቸው ሲናገሩ የከተማው አገልግሎት ሰጪዎች ጥቃቱ ከደረሰ ሌሊት ጀምሮ በተመቱ ቦታዎች ላይ ስራቸውን ሲያከናውኑ ቆይተዋል ብለዋል። በተለየ ክስተት ሁለት የሩሲያ ድሮኖች በታላቋ ኦዴሳ አካባቢ ወደሚገኝ የጥቁር ባህር ወደብ በዩክሬን የባህር ኮሪደር ውስጥ ሲጓዝ የነበረ የጅምላ ጭነት መርከብ መምታታቸውን የዩክሬን የባህር ወደቦች ባለስልጣን ገልጿል። ጥቃቱ እሳት ያስከተለ ቢሆንም የቅዱስ ኪትስና ኔቪስ ሰንደቅ ዓላማ በጫነች መርከብ ሰራተኞች አማካኝነት ሊጠፋ ችሏል። እንደ መጀመሪያ መረጃዎች ከሆነ የደረሰ የሰው ጉዳት የለም። የዩክሬን አየር ኃይል እንደገለጸው ሩሲያ በሌሊት በዩክሬን ግዛት ላይ 2 ባላስቲክ ሚሳይሎችንና 107 ድሮኖችን ተኩሳለች። የአየር መከላከያው 96 ድሮኖችን ደመሰሰ ወይም አከሸፈ ሲል 10 ድሮኖችና 2 ባላስቲክ ሚሳይሎች ግን ኢላማቸውን መምታታቸውን ዘግቧል። በሌላ ዜና መሪ የብሪታንያ ሲቪል ማህበረሰብ ቡድኖች ጥምረት 2 ታዋቂ የፍልስጤም ደጋፊ መሪዎች ጥፋተኛ መባላቸውን አወገዘ። በተጨማሪም የዩናይትድ ኪንግደም በተቃዋሚዎች ላይ አምባገነናዊ አቀራረብ እየተከተለች ነው ሲል ከሰሰ። የፍልስጤም ሶሊዳሪቲ ካምፔይን ዳይሬክተር የሆኑት የ62 ዓመቱ ቤንጃማል እና የስታር ዘወርልድ ኮአሊሽን ምክትል ሊቀመንበር የሆኑት የ63 ዓመቱ ክሪስ ኒንሃም በጥር 2025 በተካሄደ የተቃውሞ ሰልፍ ላይ የተቃውሞ መመሪያችንን ጥሰዋል ተብለው በእነዚህ ወር መጀመሪያ ላይ ጥፋተኛ ተብለዋል። ሁማን ራይትስ ዋች፣ አምነስቲ ኢንተርናሽናል እና የሀሳብ ነጻነት ተሟጋቹ አርቲክል 19 ጨምሮ የ8 ድርጅቶች ተወካይ አርብ ዕለት በጻፉት ደብዳቤ የተላለፈው የጥፋተኝነት ውሳኔ በመሰረታዊ ዲሞክራሲያዊ የሰው ልጅ የመቃወም መብት በሚያምን ማንኛውም አካል ላይ ስጋት ሊፈጥር ይገባል ብለዋል። ቡድኖቹ በሰጡት መግለጫ የጃማል እና የኒንሃም ጥፋተኛ መባያ ውሳኔ ይቺ ሀገር ተቃውሞን ለማፈን ወደ አምባገነናዊ አካሄድ ምን ያህል ያዘመመች መሆኗን የሚያሳይ ማረጋገጫ ነው። እንዲሁም ተከታታይ መንግስትን በዲሞክራሲያዊ የሀሳብ ነጻነትና የመሰብሰብ መብቶቻችን ላይ የደረሱ ጉዳት ያሳያል ብለዋል። ሊበርቲ ፍሬንድስ ኦፍ ዘ እርስ፣ ቢግ ብራዘሮች፣ ኢንግሊሽ ፔን እና ደብዳቤውን የፈረመው ሌሎች ድርጅቶች ናቸው። አክለውም ጉዳዩ ፖሊስ ሰላማዊ ተቃውሞን ለማነቅ አሁን ላይ ያለውን ሰፊ ስልጣን የሚያሳይ ማሳያ ነው ብለዋል። በጥር 18 2025 በለንደን በተካሄደ ግዙፍ የፍልስጤም ደጋፊ ሰልፍ መካከል ጀማልና ኒንሃም በጋዛ ለተገደሉ ፍልስጤማውያን መታሰቢያ የሚሆን አበባ በቢቢሲ ዋና መስሪያ ቤት ለማስቀመጥ የሰዎች ስብስብ መርተዋል ተብለዋል። ነገር ግን በደብዳቤው ላይ የተጠቀሰው የቪዲዮ ምስሎች እንደሚያሳዩት መጀመሪያ ላይ የነበሩ የፖሊስ ሰንሰለቶች ኒንሃም ከመታሰሩ በፊት ስብስቡ እንዲያልፍ ፈቅደው ነበር። ከዚያም ጀማል ስብስቡ አበባዎችን ጥለው ወደ ዋናው ትልቅ ሰልፍ እንዲመለሱ አበረታቷል ሲል ዋና መስሪያ ቤቱን ለተቃውሞ ዝግ መሆኑን አሳውቆ ነበር። 8ቱ ቡድኖች በተጨማሪ በታሪክ ውስጥ አሁን የምንወዳቸውን በርካታ ሰብአዊ መብቶች ለማስከበር ያስቻሉ የተቃውሞ ጥረቶች ላይ ሰፊ የፍርሃት ድባብ እንደሚፈጥር አስጠንቅቋል። ደብዳቤው ሲጠቃለልም እነዚህኑ የተቃውሞ ተግባራት እንደ ተጠርጣሪ ድርጊቶች አድርጎ መሳል ታሪክን የመርሳትና በእነዚህ ትግሎች የተገኙ መብቶችን ዋጋ የማሳጣት አደጋ አለው ብሏል።
ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህ ነበሩ። በየዕለቱ ፈጣንና ትኩስ የዓለም መረጃዎች ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዱት ላይክ እና ሼር ማድረግ እንዳትረሱ። ስለ ዛሬ ዜናዎቻችን ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩ። ይህ ኤንኤ ዴይሊ ነው።